ኢትዮጵያ ውስጥ ሆናችሁ ከ70,000 ብር ጀምሮ የደህንነት ካሜራ ማስገጠም እንደምትችሉ ምን ያህሎቻችሁ ታውቃላችሁ? አይ ነው እንዲህ ሲባል ያው ብዙዎቻችሁ ግራ ትጋባላችሁ። በ70,000 ብር ካሜራ ማስገጠም የደህንነት ካሜራ ሲባልም ብዙዎቻችሁ ያው ብዙ ብር የምታወጡበት ይመስላችኋል። 40፣ 50,000፣ 100,000 እንዲህ አይነት ነገር የሚመስላችሁ በጣም ብዙ ሰዎች አላችሁ እና ሆፕፉሊ ይህ ቪዲዮ በደንብ ኢትዮጵያ ውስጥ ያሉት የደህንነት ካሜሮች ምን ልዩነት እንዳላቸው 7,000 ብር የሚሸጠው ካሜራ እና እስከ 40፣ 50፣ 70,000 ብር የሚሸጡት ካሜሮች ምን ልዩነት ነው ያላቸው። ከዛ በተጨማሪ 7,000 ብር አወጣችሁ የምትገዙት የደህንነት ካሜራ 10,000 ብር 20,000 50,000 ብር አወጣችሁ የምትገዙት የደህንነት ካሜራ ምንድነው የሚያለያያቸው የሚለውን ቤዚክ የሆኑ ነገሮች የምናወራበት ነው። አብራችሁ ቆዩ። የመጀመሪያ የምናየው ካሜራ እዚህ ጋር እጄ ላይ የምታዩት የአምፖል ካሜራ ነው። ይህ ካሜራ ቤዚካሊ 360 ዲግሪ የሚሽከረከር ድምጽ የሚያስተላልፍ የአምፖል አቃፊ ላይ የሚታሰር ልክ እዚህ ጋር እንደምታዩት የሚታሰር የደህንነት ካሜራ ነው። 7,000 ብር ነው ዋጋው። በጣም ርካሽ ነው። ኦልሞስት አሁን ገበያው ላይ ያለ ዝቅተኛ ካሜራ ይህ ነው። ከዚህ ቀጥሎ ምናልባት ኤ9 የምትባል ሚኒ ካሜራ አለች 3,000 ብር የምትሸጥ እንግዲህ በዚች ሳይዝ እዚህ ጋር የምታዩት ማለት ነው 3,000 ብር ናት የምትሸጠው። እሷም ሚኒ ካሜራ ናት። ግን ያው ካሜራ የሚያስብለው ምንድነው እናንተም ስትጠቀሙ የአንድን ካሜራ አገልግሎት ልታገኙ የምትችሉት ምንድነው የምትፈልጉትን የተሟላ ነገር ሲሰጣችሁ ነው። በጣም ዋጋቸው የሚቀንሱ የደህንነት ካሜሮች ጀስት አንድ ሰው ካሜራ አለኝ ብሎ እንዲጠቀም የሚያደርጉ ናቸው እንጂ ከዛ የዘለለ ያለውን ነገር እያንዳንዱን ነገር በእጅ ስልካችሁ እንድትከታተለው ያደርጓችሁ። ይሄኛው ካሜራ የአምፖል አቃፊ ላይ የሚታሰረው የ1080 ወይም ደግሞ ፉል ኤችዲ ምስል ጥራት አለው። ይሽከረከራል እንዳልኳችሁ ከአምፖል ነው ወይም ደግሞ ከአቃፊ ነው የኤሌክትሪክ አክሰሱን የሚያገኘው። 7,000 ብር እንዲሸጥ ያደረገው የመጀመሪያው ምክንያት ምንድነው? አንደኛ የምስል ጥራቱ ነው። በጣም ዝቅ ያለ የምስል ጥራት ነው ያለው። ከዛ በተጨማሪ ደግሞ ፐርፎርማንስ ዋይዝ ማለት ነው። ለምሳሌ ስልክ ስትገዙ የቴክኖ፣ የሳምሰንግ፣ የአይፎን ስልኮች አሉ አይደለ? እነዚህም የሚያመርታቸው ካምፓኒ የተለያየ የሚሰጣቸው ሬንጅ አለ። አሁን ለምሳሌ በአምፖል ካሜራ ሆኖ 15,000 የሚሸጥ የደህንነት ካሜራ አለ። ቪዲዮ ላይ እዚሁ አስቀምጥላችኋለሁ። ከዚህኛው የሚለያቸው ትልቁ ነገር ምንድነው? ያንኛው በጣም ሃይ ኳሊቲ የምስል ጥራት ያለው ነው። ድምፁ በጣም ክሊር ነው ከዚህኛው አንጻር። ከዚህ የዘለለ ደግሞ ሰፊ ቦታ በደንብ አድርጎ ከበር የሚያደርግላችሁ ነው። እንደ አምፖልም እንደ መብራትም ሆኖ ማገልገል የሚችል ካሜራ ነው። የአይኑ ምርት ነው። በዝቅተኛ ካሜራ ስታገኙት ይህንን ፕሮዳክት ምንድነው ማለት ነው አነስ ያለ ሰርቪስ ነው በዛው ልክ የምታገኙት ማለት ነው። በሁለተኛነት የምናየው ደግሞ ይህቺ አረንቲ የምትባል የሶላር ካሜራ ናት። ዋጋዋ 20,000 ብር ነው። በዚች እና በ7,000 ብሩ መሀል በእርግጥ ብዙ ፕሮዳክቶች አሉ 10፣ 11,000፣ 15,000፣ 18,000 የሚሸጡ ስለነሱ ዲቴል ነገሮች ከፈለጋችሁ በሲም ካርድ የሚሰሩ ካሜሮች ከስራ አስቀምጡልን። ዲቴል የሆነ ነገር ለቅላችኋለሁ። ይችኛዋ እንደ መካከለኛ ካሜራ አድርጌ ነው ያስቀምጥኩላችሁ። 20,000 ብር ነው ፕራይሷ። ከዚህ ቀጥሎ ደግሞ እዚህ ጋር የምታዩት 25,000 የምትሸጣለች። ልዩነቱ ምን እንደሆነ ኢንዲቴል ነግራችኋለሁ። ይህቺ አረንቲ የምትባለዋ ካሜራ 20,000 ብር ነው የምትሸጠው። ድምፅ ታስተላልፋለች። ከዚህ በተጨማሪ ማይክሮፎን እና ስፒከር ሁለቱም በአንድ የያዘች ናት። ባትሪ ባካፕ አላት። ሶላር ፓናሉ ደግሞ እንደምታዩት ነው። ማግኔቲክ ናት። ደግሞ ካሜራ እንደምታዩት ማግኔቲክ ናት። ካሜራውን የሆነ ብረታማ የሆነ ነገር ላይ ሄዳችሁ ለጠፍ አድርጋችሁ መጠቀም ትችላላችሁ ማለት ነው። ብዙ ሰዎች በጣም አነስ ብላ በቂ የሚባል አገልግሎት ከሚሰጡ ካሜሮች ውስጥ ያስቀምጧታል። ቅድም ሜንሽን ያላረኩላችሁ ዝቅተኛ ካሜራና የሆነ ከፍተኛ ዋጋ ወጣችሁ የምትገዙት ካሜራ የመጀመሪያው ልዩነት ምንድነው? ዱሬቢሊቲ ነው። ዱሬቢሊቲ ማለት ምንድነው? አንድን ካሜራ የምትገዙት ለረጅም ጊዜ ለመጠቀም ነው። ለሳምንት፣ ለአንድ ወር፣ ለአንድ ዓመት አይደለም። ከዛም በላይ እንዲያገለግላችሁ ነው። ልክ እንደ ስልክ ነው አይደለ? አፕግሬድ ማድረግ ስትፈልጉ አፕግሬድ ታደርጉታላችሁ እንጂ ተበላሽቶባችሁ እንዲቆም አይደለም። ይህንን ፕሮዳክት አሁን ለምሳሌ ብንወስድ ዱሬብል አይደለም። ለሆነ ያክል ጊዜ ያገለግላችኋል፣ ግን በቀላሉ መበላሸት የሚችል ካሜራ ነው። እዚህኛው ጋር ስንመጣ ደግሞ የተሻለ ዱሬቢሊቲ፣ የተሻለ የቆይታ ጊዜ አለው ይሄኛው ፕሮዳክት ማለት ነው። ሰፊ ቦታ ነው ከበር የምታደርግላችሁ። ከዚህኛዋ ከስር ካለችው 25 ከምትሸጠዋ ካሜራ ጋር ሜይን ልዩነታቸው ምንድነው? እችኛዋ በፉል ኤችዲ ነው የምትቀርጸው። ይሄኛው ደግሞ በ2K ሪዞሉሽን ኦልሞስት እዚህኛው የምስል ጥራት እጥፍ ማለት ነው። ከዛ በተጨማሪ ደግሞ ባትሪ ካፓሲቲያቸው የዚህኛውና የዚህኛው ባትሪ ካፓሲቲያቸው ይሄኛው አሁንም በእጥፍ የዚህኛውን ባትሪ ካፓሲቲ ይበልጠዋል ማለት ነው። ከዛ ደግሞ ብራንድ የሚባል ነገር ደግሞ ጠቅሼላችኋለሁ። አረንቲ የሚባለውና አይሙ የሚባለው ብራንድ በሴኩሪቲ ካሜራ የትየለሌ ነው ልዩነታቸው። ችኛዋን ከፈለጋችሁ አነስ ያለች፣ ረዘም ያለ ከፈለጋችሁ ደግሞ ችኛዋን መጠቀም ትችላላችሁ። 20,000፣ 25,000። ኔክስት የምንመጣው ወደ ትልቁ ወደ ግዙፉ ካሜራ ነው። አሁንም በእነዚህ በጠቀስኩላችሁና ከዚህ በላይ ያሉ ደግሞ ካሜሮች አሉ። 28,000፣ 35,000፣ 40,000 የሚሸጡ ብዙ ካሜሮች አሉ። ግን የወሰድኳችሁ ወደ ከፍተኛው 55,000 ብር ወደሚሸጠው የደህንነት ካሜራ ነው። ይህ ፕሮዳክት አይሙ ሴልፊቲ ይባላል። እንግዲህ የደህንነት ካሜራ ኦልሞስት ኪንግ ማለት ትችላላችሁ። ማለት በጣም ሃይ ኳሊቲ የሆነ በዋየርለስ ካሜራ ነው እያወራን ያለ ነው። በዋየርለስ ካሜራ ዘርፍ በጣም ጽድት ያለ ሁሉ ነገር በአንድ ያሟላ የደህንነት ካሜራ ነው። ሃይብሪድ ነው። ሃይብሪድ ማለት ደግሞ ምንድነው? ሲም ካርድም ዋይፋይም ሰፖርት ያደርጋል። ካሁን በፊት ያየናቸው ሙሉ ካሜሮች ዋይፋይ ሰፖርት የሚያደርጉ ናቸው። እዚህ ጋር ያሉት እንግዲህ ሲም ካርድ ሰፖርት የሚያደርጉም አሉ። ዋይፋይ ነው ማለት ምንድነው? ቤታችሁ ውስጥ ዋይፋይ ታስገጥሙና ያለውን ሁኔታ በእጅ ስልካችሁ እንድትከታተሉ ይረዳችኋል ማለት ነው። ይህ እስከ 1 ወር ድረስ መቆየት የሚችል ባትሪ አለ። እዚህ ጋር የምታዩት ፓርት እንዳለ ረዥሙ ባትሪ ነው። ከዛ ሲም ካርድም
ዋይፋይም ሁለቱንም በአንድ መስራት ይችላል ብያቸዋለሁ። የምስል ጥራቱ በጣም ክሊር ነው። የ3K ሪዞሉሽን ያለው እንግዲህ ይሄኛው ፕሮዳክት በ2K ሪዞሉሽን የሚሰራ ነው። ይሄኛው ደግሞ በ3K ይሄ ቀጥታ ዋይፋይ ብቻ ሰፖርት የሚያደርግላችሁ ነው። ሃይብሪዱ ደግሞ በ3K ሪዞሉሽን ይቀርጽላችኋል ማለት ነው። 360 ይሽከረከራል፣ ድምፅ ያስተላልፋል። ቤዚክ የሚባለው አብዛኞቹ የደህንነት ካሜራዎች ያላቸው ፊቸር አለ። ግን ለየት የሚያደርገው ምንድነው? በጣም ዱሬብል ነው። ዱሬብል ነው ማለት ምንድነው መሰላችሁ? ለረጅም ጊዜ ፈታ ብላችሁ መጠቀም ትችላላችሁ። ለምሳሌ ሃይብሪድ ካሜሮች አሉ። ይሄኛው አሁን 23,000 ብር ነው የሚሸጠው። 3 ካሜራ በአንድ የያዘ ነው። አሁን እነዚህን ሁለቱን ኮምፔር ካደረጋችኋቸው ይሄኛው ፕሮዳክት ሲንግል ሌንስ ነው 55,000 ነው የሚሸጠው። ይሄኛውም ሃይብሪድ ነው ግን 23,000 ብር ነው የሚሸጠው። ኦልሞስት የእጥፍ እና ከዛ በላይ ልዩነት ነው ያላቸው። ምንድነው ልዩነቱ ብላችሁ ኮንሲደር ካደረጋችሁ አንደኛው ምንድነው የእቃ ኳሊቲ ነው። እዚህ ጋር አሁን የተለያየ ዲኮር ምናምን ብዙ ሌንስ ብታዩ ይሄኛው ነገር ሊያማልላችሁ ይችላል። ግን ዴፊኒትሊ የተሻለ ኳሊቲ የተሻለ ፐርፎርማንስ ያለው ይሄኛው ፕሮዳክት ነው። ቼክ አድርጋችሁ የተለያዩ ዌብሳይቶች ላይ ቼክ ማድረግ ትችላላችሁ። የአይሙ ፕሮዳክቶች በጣም ዩኒክ ናቸው። ማቴሪያላቸው የሚመረቱበት ማቴሪያል፣ ከዛ በተጨማሪ ደግሞ ረጅም ጊዜ በማገልገል የማይታሙ ባትሪ ቆይታቸው በጣም አሪፍ የሆነ ነው። ሌላው ይሄኛው ባትሪ ባካፕ የለውም፣ ዳይሬክት ነው የሚሰራው። 3 ሌንስ ይዟል። በእርግጥ መጥፎ የሚባል ካሜራ አይደለም። በእርግጥ ግን ከዚህኛው ጋር ለማነጻጸር በጣም የሚከብድ ካሜራ ነው። ዛሬ እንግዲህ ከትንሽ ጀምሮ እስከ ትልቅ ካሜራ በእንደዚህ አይነት መሰረት 3 ፕሮዳክቶችን ሰሌክት አድርጌ ሊስት አድርጌላችኋለሁ። ሌላ ቼክ እንዲደረግ የምትፈልጉት ልንለቅላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ያስቀምጡልን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ